የድነት ትምህርት ብዙ ጊዜ ይወራል። ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ብዙ ጊዜ ይወራል። አዎ ድነናል። አሁን ምንም ነገር ቢመጣ ወደ ጌታ ነው የምንሄደው። እየዳንን ነው የሚለው አልዳንም ማለት አይደለም ትርጉሙ። የአእምሮ መታደስ ኦሬዲ ዓለም ላይ ስለሆነ የኖር ነው። በጣም ብዙ ነገር አእምሮአችን ላይ ስላለ የማይንድ ሪኒዋል የአእምሮ መታደስ በእግዚአብሔር ቃል የነፍስ ፓርት ብለን የምንጠራው ማይንድ ማለት ነው። ዕውቀት፣ ስሜት፣ ፈቃዳችን በእግዚአብሔር ቃል እየታደሰ እኮ የሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኮ ሐሳብ የእርሱን ክብር ፊት ለፊት እያየን በተገለጠ ፊት የእርሱን ክብር ፊት ለፊት እያየን ከክብር ወደ ክብር እንለወጣለን ማለት ቀጥተኛ ትርጉሙ የካራክተር ለውጥ ነው። ስለ ባህሪ ነው የሚያወራው ክፍሉ እንጂ ዛሬ እግርህ ያበራል፣ ነገ እጅን ተደግሞ ከዛ ፊት ያበራል ወደ መልአክነት ከክብር ወደ ክብር የሚለው ካራክተር ነው። ኢየሱስን ወደ መምሰል ማለት ነው። ስለ ካራክተር የተጻፈ ክፍል ነው። ስለ ባህሪያት የተጻፈ ክፍል ነው። ኢትስ ኤ ፕሮሰስ ሳንቲፊኬሽን፣ ቅድስና፣ ከእግዚአብሔር ጋር ያለን ህብረት፣ እንደ እግዚአብሔር ቃል መመላለስ፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ቃል መታደስ፣ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ እረፍት ነው። እሱ የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ፣ በሱ በኩል ታርፋለህ። እረፍትን ኤክስፒሪየንስ እያደረከው ትኖራለህ። ከእግዚአብሔር ጋር ሰላም ትሆናለህ። ክብር ለእግዚአብሔር ይሁን እና ሳንቲፊኬሽን ቅድስና አሁን ያለነው ሂደት ነው። የአንድ ጊዜ ክስተት አይደለም። ቅድስና ኢትስ ኤ ፕሮሰስ። መጽደቅ የአንድ ጊዜ ነው። ጸድቀናል። ጻድቃን ናችሁ። ጸድቀናል። እግዚአብሔር በክርስቶስ ኢየሱስ ጀስቲፋይ ጻድቃን ብሎ ነው የሚጠራን። ሲጠራን እግዚአብሔር ይጸድቃሉ ብሎ አይደለም የጠራን፣ ጸድቃቸዋል። የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው። ቅድስናን ከሰላም አንጻር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል? የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግንኙነት ነው። ፒስ ኦፍ ጋድ እና ፒስ ዊዝ ጋድ። አሁን ስጦታ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ነው። ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ፣ እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ኢትስ ኤ ፕሮሰስ። ሁሌ እንደዚህ አይነት ነገሮች ይከሰታሉ። ተዛስ እናስተካክላለን። በክርስቶስ ደም በእግዚአብሔር ቃል እውነት እየጨከነን እየወሰንን በመኖር ኢትስ ኤ ሳንቲፊኬሽን። ክብር ለኢየሱስ ይሁን። ትንሽ ኃጢአት ህይወታችሁ ላይ ሲገባ በጥረጥ ነው የሚለው ረፍታችሁ፣ እረፍት ነው የምታጡት። እኔ አንዳንዴ ምን አስባለሁ መሰላችሁ? አሁን እኛ የሆነች ነገር አይምሮአችን ላይ ስትመጣ የሆነ ነገር ስናደርግ እንዲህ የምንበጠበጠው ላለ አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ። እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል። የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? ይቆማሉ። የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል? መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ። ለዛውም እኮ እኛ ከዓለምን የተጠራ ነው። እሱ እኮ ኃጢአት አያውቅም። አትሊስት እኛ ዓለም እያለን ኃጢአት እናውቃለን። አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው። ጌታ ኢየሱስ እኮ ለዘላለም ኃጢአት አያውቅም። ኃጢአት የማያውቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው ነው የሚለው ገላትያ 3 ላይ። ምን ማለት ነው? እንዴት አይነት ኤክስፒሪየንስ ነው? እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላዩ ላይ? የእግዚአብሔር የጽድቅ ፍርድ በምን አይነት ጉልበት ነው ላዩ ላይ የወረደበት? አባቱ ብትወድች ጽዋ ከኔ ትለፍ ያለው እኮ ልክ አይቻልም። የሆነን ሰው የኃጢአት እግዚአብሔር ተዋሰውና እንዴ ተሸከምለት ቢለን መንገድ ላይ እንወድቃለን። እየሄድን አንችልም። አዙሮ ነው የምንወድቀው። ሲንን እንደ ፐርሰን ነው ኢየሱስ የወሰደው ከሰው ላይ። እንደ ድርጊት ብቻ አይደለም የወሰደው፣ እንደ ፐርሰን እኮ ነው የወሰደው። ኃጢአት የማያውቀው ስለኛ ኃጢአት አረገው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም። ጳውሎስ የሚያቀርበው ፐርሶኒፋይ ኃጢአት ድርጊት ነው። ጳውሎስ ፐርሶኒፊኬሽን እንዲህ ሰብእና ያለው ነገር ያደርገዋል። ኢየሱስ እንዲህ ገንጠል አድርገው ከላያችን እና ወሰደው። ጂሰስ በእውነት ይወደናል።